መጽሐፍ ቅዱስ አሰለመኝ። አዎ አንዱ ሙስሊም ወገኔን የኢየሱስ ጌትነትና አዳኝነት ልሰብከው ባልኩበት እሱም ብሎ አድምጦኝ መልሶ በመጽሐፍ ቅዱስ እስልምና ሰበከኝ። ምክንያቱም ኢየሱስ ነብይ እንደሆነ ኢየሱስ ራሱ አምላክ እንዳለው የፈጣሪውን ትእዛዝ እንደሚጠብቅ በመጽሐፍ ቅዱስ አስተማረኝ። ኢየሱስም እንደሚሰግድ አሳየኝ። እስልምናን በመጽሐፍ ቅዱስ ነው የተማርኩት። ወገኖቼ ንቁ፣ አንብቡ። መሪዎቻችሁ አሳስተዋቸዋል። ከእስልምና ውጪ እውነተኛ እምነት የለም። ይህንን የምታውቁት ስታነቡና በፍትሃዊነት ስትመረምሩ ስትጠይቁ ነው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ነቢዩ መሐመድ የአላህ መልእክተኛ ናቸው። ኢሳ ኢየሱስ የአላህ መልእክተኛ ነው። ምክንያቱም ኢየሱስ በዮሐንስ 5:30 ላይ እኔ ከራሴ አንዳች ማድረግ አይቻለኝም ብሏልና። ወገኖቼ አንብቡ፣ መርምሩ፣ መልካሙንም ያዙ ይሌለ መጽሐፍ። ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ አዳርሱልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ሙስሊም ሳትሆኑ አትሙቱ።